ነኝ። እግዚአብሔር ይመስገን። ዛሬ ልሰራ የፈለኩት የኒም ሳሙና ማለት ነው። ኒም ቅጠል ነውና ያ ቅጠል የኒም ቅጠል ምን ያደርጋል መሰላችሁ? ለምሳሌ እነዚህ ቋቁቻ ምናምን በሰውነት ላይ የሚወጡ ነገሮችን እንደ ብጉር የተለያዩ ነገሮችን ይገልና ጥራት ነው የሚሰጠው። ለፊትም በጣም ነው የሚያሳምረው። ማለት ምንም ነገር ፊታችን ላይ እንዲቀመጥ አያደርግም። ከሽሚክ የጸዳ ማለት ነው። ናቹራል ቤት ውስጥ የሚሰራ ሳሙና ከሽሚክ የጸዳ ነውን ማለት ነው። እና እኔ የምጠቀመው እንዳለ ራሴ እየሰራው ነው። ሳሙናም ራሴ እየሰራው ነው በቤት ውስጥ የምጠቀመው እና ምንም አይነት ነው። እንደዚህ ነው በቃ ቆዳችሁ ለምን ያው የኒም ሳሙና ሰራ እንደዚህ ቆዳቸው ብዙ ከተበላሸ ማር ምናምን አላረግበትም። ለምን እንትን እንዳይል ማለት ነው፣ ቫይረሱን እንዲገለው ነው። እና አሁን ዛሬ ስለታዘዝኩ እና ጀርባ ላይ ምናምን ብጉር ሲኖር እሱን እንትን የሚለው ነው የሚያጠራ ማለት ነው። እና እኔም በዚህ መልኩ የኒም ሳሙና እሰራለሁ። የእርድ ሳሙና ሰርቼ አሳይቻለሁ። ግን አንዳንዴም ቪዲዮ ስለሚቆም አስቸጋሪ ነው እስከ መጨረሻው ለማየት። ያው በቤት ውስጥ ያው ዝም ብዬ ሰው ለማሳየት እና ለማስተማር ስለምፈልግ ነው የእንትን የምለው ማለት ነው። እና ስታዘዝ እንደዚህ እየሰራው አሳያችኋለሁ። እና ይሄ ሳሙና ነው፣ ትራንስፓረንት ሳሙና ማለት በኮኮናት ምናምን ነው የሚሰራው። ብዙ 5 ነገሮች ምናምን አሉት ውስጡ ሲሰራ። ያው ጥንቃቄ በተሞላበት ነው የሚሰራው። ይሄ ሲሰራ ይሄኛው መጀመሪያ ሲሰራ ያው ማስክ ተደርጎ ምናምን መነጽር ተደርጎ በግራም ምናምን ነው ተመዝኖ ምናምን ነው እንጂ ዝም ብሎ ሳሙና ነው ተብሎ አይሰራም። ጥንቃቄ። ከዛ ይደርቃል። እንደገና ደግሞ እሱን አቅልጦ የሚፈለገው ነገር ተጨምሮ ውስጡ ማለት ነው የሚሰራው። እንደዛ ነው። አንድ ቀን እስቲ ጥርስ ነጭ የሚያደርግ ነገር ደግሞ እየሰራ አሳያችኋለሁ። ያ እንደዚህ ማለት ነው። በጣም ያምራል ማለት በሙዝ እና በጅንጅብል ምናምን ተደርጎ እና ያፍጠረን እንዳይመጣ የሚያደርግ እንደዛ ምናምን ነገር እሱን እየሰራ ሳሳያችሁ እየነገርኳችሁ ከሆነ ላይገባችሁ ይችላል የሚል አመለካከት አለኝ። እና ግን እየሰራው ካሳየኋችሁ ይጠቅማችኋል ብዬ አስባለሁ። እና ለዛ ነው ብቻችሁ እኮ ሰብስክራይብ ምናምን የምታደርጉ እኮ 50 ሰው እንኳን ቢኖር በቀጥታ እያሳየው ህዝቡ ሊመለከት ይችላል፣ ይጠቅማችኋል ብዬ አስባለሁ ማለት ነው። ይቀመጣለን በእውነት ቋቁቻ ምናምን በጣም ብዙ ነገሮች ነው የሚያጠፋው። አሁን ለምሳሌ እንትን ስለ እርድ በነግራችሁ በዚሁ እያነገርኳችሁ እንትን ቢያል አሁን ለምሳሌ ጭርት ምናምን ያለበት ሰው እርድ በጣም ትልቅ መድኃኒት ነው። የሚገርማችሁ እኛ ወጥ እየሰራ በጣም በትክክል ነው። እርድን በውሃ መጠጦቻ መቀባት ነው። ያን ቦታ 3 ቀን 4 ቀን ስትቀቡ ድራሹ ነው የሚጠፋው። ምንም ከመድኃኒት በላይ ነው እርድ የሚሰራው ማለት ነው። እና እንደገና እንደዛም ሆኖ እንትንም ኦሊቬራም አንድ አይነት ነው። ቀጥል ማለት ነው።